ቴዲ ዋና ሊያስተላልፍ የፈለገው ነገር ምንድነው? በአረብ ሀገርም ይሁን በተለያዩ በስደት ላይ ያሉ ሺህ ጊዜ ዘር ቢበዛ ነገር በሰው ሀገር ላይ ብንበዛ ጀስት ላይክ እንደ መሬማ ነው የምንሆነው ነው። መሬማ ምንም አላመጣችም። ምንም ጉልበት የላትም። በሰው ሀገር ባሪያ ሆና ትኖራለች። አንድ የአፋር ወዳጅ እንደነገረኝ ሃጋይ ማለት በአፋር ቋንቋ በጋ ወይም በጣም ሞቃት ወቅቱ ሃጋይ ይባላል ብሎኛል። ማዶ ባብል የመን ማን ነው? ባብል ማን ነው? ምን ማለት ነው? ማዶ ባብል የመን ምን ለማለት? የመናዊ ነን እንዳትል እንደ የመናውያን መብት የላትም። ለዛውም ዋና ከተማው ላይ ዋና ሰና ላይ መንገድ ትጠርጋለች። ሙዚቃው የሚጀምረው ማዶ ባብል የመን በሰና ከተማ ውበትሽን እያየው ስወጣም ስገባ እንዳፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን እዩ ማንነቴን ይላል። ማዶ ባብል የመን እዚህ ላይ ማዶ ባብል የመን ማን ነው? ባብል ማን ነው? ምን ማለት ነው? ማዶ ባብል የመን ምን ለማለት ነው? ባብል ሁለት እሳቤ አለው። የመጀመሪያው በኢትዮጵያና በየመን መካከል ያለው የባህር ወሽመጥ መርከቦች የሚተላለፉበት ውሃማው አካል ባብል ኤል መንደብ ይባላል። አንድ እሱ ነው። ሁለተኛው ደግሞ ጌት ኦፍ የመን ይባላል። ዋናው ወደ ሰና ጥንታዊቷ የሰና ከተማ መግቢያው ነው ባብል የመን የሚባለው ቦታ ማለት ነው። እንደውም በዩኔስኮ ሁሉ የጥንታዊ ቅርሶች ላይ ተመዝግቧል። ጥንታዊ ከተሞች በሚል ቦታውና መግቢያው እሱ ነው። ልክ እንደ ሐረር የጀጎል ግንብ እንደሚባለው ማለት ነው። ማዶ ባብል የመን በሰና ከተማ በየመን ዋና ከተማ ማለት ነው። ውበትሽን እያየው ስወጣም ስገባ ልክ ሲገባም ሲወጣም ውበቷን ያያል። የት ሆኖ? እዚህ ሆኖ እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን እዩ ማንነቴን ይላል። እንደ አፋር አፍሌታ ምንድን ነው? አፋር አለ። እንደ አፋር አፍሌታ የጠየመው ፊቴን ምን ለማለት ነው? እንደ አፋር አፍሌታ ሲል አፍሌታ በአፋሮች ከፍየል ቆዳ የሚሰራ ለውሃ መያዣነት የሚያገለግል አለ እና የአፋሮች በግመላቸው እንትን ላይ ከወዲና ከወዲያ ውሃ አድርገውበት ያስሩታል። የዚህ የአፍሌታ ጥቅሙ ምንድነው? አፍሌታ በተለይም እንደዚህ ግመል ላይ ጭነው በረሃ በሙቀት ለሚጓዙት ውሃ እንዳይሞቅ ያገለግላል። ቀዝቃዛው ነው እንዲጠጡት ይጠቅማቸዋል ማለት ነው። እና እንደ አፋር አፍሌታ የጠየመው ፊቴ እንትኑ ልክ የዚህ የፍየሉ ቆዳው መልኩ ልክ ጠይም ፊት ነው የሚመስለው። ቴዲ እዚህ ጋር ምን ተጠቅሟል? አነጻጻሪ ዘይቤ ተጠቅሟል። ማንን ከማን? የአፋር አፍሌታን ያ ውሃ የሚይዙበትን ከፊቱ ጋር ልክ ፊቴ የአፋር አፍሌታን ይመስላል። እስቲ ተመልከችው። ሌላው እንደ አፋር አፍሌታ የጠየመው ፊቴን ሌላው ቢቀር እንኳን እዩ ማንነቴን። እኔና አንቺ እኮ ዞረሽ ይላል እንመሳሰላለን። እባክሽን ዞረሽ ላላ አትበይ፣ ችላ አትበይኝ፣ በቃ አይሆንም ላላላ አትበይ፣ ጠጋ ብለሽ አውግኝ እስኪ ያለሽበትን ሁኔታውን ይላታል። ማንን ነው የሚለው? እያየሽው በትካዜ የምትጠርጊ ጎዳናውን ማነች? ጎዳናው የምትጠርገው አጎንብሰሽ ስትቆዝሚ ተደግፈሽ መጥረጊያው ማነች? አጎንብሳ መጥረጊያውን ጎዳናውን መጥረጊያውን ተደግፋ የምትቆዝመው ማነች? እሷ አሳዘንሽኝ። እኔማ ስንት አለ ወዲሽ። መሬማ ማናት? እዚህ ላይ ነው ትልቁ ነገር የሚመጣው። አሁን ይሄ ሙዚቃ ሀገር ውስጥም ያለ ነው፣ ውጭም ስደት ላይ ያለ ነው ሁሉ። ምክንያቱም ውጭ ሀገር ሰው ያለው ሰው እዚህ ዘመድ አለው። እዛ ውጭ ሀገር ያለ ሰው አንድ ነገር ቢሆን ቢወድቅ ቢነሳ ቢቸገር እዚህ ያለውም አብሮ እንትን ይላል፣ በሐሳብ በጭንቀት ይወርቃል። ያን ነው። መሬማ ማናት? ይሄ በየመን ውስጥ የሚኖሩ ጥንታዊ የህብረተሰብ ክፍሎች አሉ። አልክዳም ወይም አልሙሐማሼን በመባል ይታወቃሉ። መነሻቸው ብዙ የሚባል ነገር አለ። አብዛኞቹ የታሪክ ተመራማሪዎች እንደሚገምቱት ግን እነዚህ ሰዎች በአክሱም ዘመነ መንግስት በየመን ወረራ በተለይም በስድስተኛው ክፍለ ዘመን ወይም ከዚያ ቀደም ብሎ ከአፍሪካ ቀንድ የተሰደዱ ተማርከው የመጡ ወይም በንግድ መስመር የመጡ የጦር መኮንኖች፣ ወታደሮችና አገልጋዮች ዘሮች ናቸው ብለው ሐሳባቸውን ይሰነዝራሉ። አኗኗራቸው በጣም የሚያሳዝን የሚዘገንን ነው። በየመን ማህበረሰብ ውስጥ ዝቅተኛውን ማህበራዊ ተዋረድ ላይ የሚገኙ ናቸው። አብዛኛውን ጊዜ በጽዳት፣ በቆሻሻ አሰባሰብ
በዝቅተኛ የጉልበት ስራዎች ላይ የተለያዩ ይሄ ላስቲክ፣ ብረታ ብረት በመልቀም የቆራሌው እንደምንለው የለም ወይ ይሄ ኮድ ምንድነው የተለያዩ ፕላስቲኮች በልመና እንደዛ ላይ ነው ተሰማርተው የሚገኙት። በመንግስት ስራ ላይ ተምረው ዲግሪ መያዝ በአመራር ላይ ምናምን ብሎ ነገር የለም። በጣም የሚያሳዝነው ከአገሪቱ ህዝብ ወደ 3 ሚሊዮን የሚጠጋ እነሱ ናቸው ይባላል። 3 ሚሊዮን ይደርሳሉ ይባላል። ከሀገሪቱ ህዝብ 11 በመቶን ይዘዋል ማለት ነው። ግን ማንም ከቁብ አይቆጥራቸውም። ማንም እና በሰላና ታይስ ከተሞች ነው የሚኖሩት። ማንም ባጠገባቸው ያልፋል። ዝም ብለህ ጥረግ እያለው ያልፋል እንጂ ማንም እንትን የሚላቸው የለም። ይሄንን ነው አሁን ቴዲ መሪማ የምለው። አሁን መሪማ የነዛ አልከዳም ወይም ሙሐመሽን የሚባሉት ዘር ነች። ከብዙ ዓመታት በፊት የመጣች ነች። ከብዙ ዘመናት በፊት እዛ የመጣች ነች። የመናዊን እንዳትል እንደ የመናውያን መብት የላትም። ለዛውም ዋና ከተማው ላይ ዋና ሰና ላይ መንገድ ትጠርጋለች። መንገድ እየጠረገች መጥረጊያዋን ይዛ እየቆዘመች ነው ያለው ቴዲ የሰጣት ገጸ ባህሪ እንግዲህ መሬማን እና ምን ይላል ቴዲ? አጎንብሸሽ ስትቆዝሚ ተደግፈሽ መጥረጊያውን አሳዘንሽኝማ ስንታለ ሆድሽ መሬማ። እውነቱን ነው ስንታለ መሬማ ሆዱ ስንታለ። ወይ የመናዊ ያልሆነች ወይ ኢትዮጵያዊ ያልሆነች ለብዙ ዘመናት ኖራለች። ዘር ማንዘራቸው ተባስተዋል። ልጆች ወልዳለች፣ ከብዳለች። ግን አሁንም መጥረጊያውን ይዛ ትቆዝማለች። የት ልሂድ? ኢትዮጵያም እንዳትመጣ ኢትዮጵያ አታውቃትም። እዛም እንዳትኖር የመን አታውቃትም። የት ይግቡ? እና ወረድ ብሎ ምን ይላል? ወዲህ አላቃት አቃቴን ደሞ ላልፋት ስሟን ጠይቄ ብጠራት አትዞር ብከተላት ይላል። መሬማ 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 እያለ ይጠራታል። አትሰማውም። ምንም የምትሰማው ነገር የለውም። እሷ ቢጮህ መሪማ 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 አይሰማም። አትሰማውም። አታውቀውማ። የታውቀዋለች ገብቶሻል። እና ስለማታውቀው ምንም ልትዞርለት አትችልም። እሱ ግን ይጠራታል። ምንም ዞር ብላ ልትከተለው አልቻለችም። ከዛ ወረድ ብሎ አንድ የአፋር ወዳጅ እንደነገረኝ ሃጋይ ማለት በአፋር ቋንቋ በጋ ወይም በጣም ሞቃት ወቅቱ ሃጋይ ይባላል ብሎኛል። ስለዚህ ቴዲ በሃጋይ በረሃ ሲል በዛ በሞቃታማው በረሃ ለማለት ወረድ ብሎ ምን ይላል? ሊብናን፣ ቤሩት፣ ኳታር፣ ባህሬን፣ ሳውዲ፣ ዱባይ እንደሚያዝነው ልቤ እህት ወንድሜን ሳይ። በነገራችን ላይ ቴዲ አፍሮ ሊብናን ያለው ሊቢያና የመንን አሳጥሮ ሲያመጣው ነው። ብዙ ዜጎቻችን በሊቢያ በኩል ሰደዋል፣ በሊቢያ በኩል ሞተዋል፣ ተሰቃይተዋል፣ በየመንም በኩል በዛዝናል። ስለዚህ ሊብናን አለው ሊቢያና የመን ሲያሳጥረው ማለት ነው ባጭሩ። በእነዚህ ሀገራት ውስጥ ያሉት እህቶቻችን ወንድሞቻችንን ሲያይ ልቡ ያዝናል። ምክንያቱም በአሁን ሰዓት በአረብ ሀገር ያሉ እህት ወንድሞቻችን ብዙ ከቁጥር የበዛ ስቃይ እየደረሰባቸው ነው። ወይ አላለፈላቸው መሀል ሰፋሪ ሆነው ብዙ የሚሰቃዩ ሬሳቸው ወደ ሀገር ቤት ያልገባ እዛው ከንቱ ሆኖ የሚቀር ብዙ አሉና ያንን ሳይ ባህሬን፣ ሳውዲ፣ ዱባይ ላይ እንደሚያዝነው ልቤ እህት ወንድሞችን ሳይ እንደሚያዝነው አንቺንም ባያት አምሳያዬን ብጥራት አትሰማም መሬማ። አምሳያዬን ልክ እኔን ነው የምትመስለው፣ እንደውም ደንግጫለሁ፣ እኔን ነው የምትመስለው ነው የሚለው። መሬማ ኑሮሽ እንዴት ነው? በሰና ከተማ ያቺ በታዋቂዋ ዩኔስኮ በመዘገባት ከተማ ጥንታዊ ከተማ የምትኖሪው መሬማ እንዴት ነሽ? ኑሮስ እንዴት ነው ይላል። መሬማ መንገድ ነው የምትጠርገው። ማንም ከመጤፍ የሚቆጥራት የለም፣ ከሰው የሚቆጥራቸው የለም። ለምሳሌ አሁን በደቡብ አፍሪካ ውስጥ ብዙ ኢትዮጵያውያን እየተሰቃዩ በጠራራ ፀሐይ በአደባባይ እየተገደሉ ነው። ሺህ ጊዜ ቢበዙ ሺህ ጊዜ ብዙ ቢሆኑ ዘራቸው ቢበዛ ምንም ከሀገሩ የወጣ ሀገሩ እስኪመለስ ይጭኑት አህያ ቢለጉሙት ፈረስ እንደሚባለው አይነት ነገር ነው። ምንም አመጡ እየተሰቃዩ ነው ያሉት። ምክንያቱም የሰው ሀገር የሰው ነው እና
ቴዲ ዋና ሊያስተላልፍ የፈለገው ነገር ምንድነው? በአረብ ሀገርም ይሁን በተለያዩ በስደት ላይ ያሉ ሺህ ጊዜ ዘር ቢበዛ ነገር በሰው ሀገር ላይ ብንበዛ ጀስት ላይክ እንደ መሬማ ነው የምንሆነው ነው። መሬማ ምንም አላመጣችም። ምንም ጉልበት የላትም። በሰው ሀገር ባሪያ ሆና ትኖራለች እንጂ ምንም የተለየ ነገር አላመጣችም። የበታች ነች። እንደ ሀገሩ አትማርም፣ ሴትነቷ አይከበርም፣ እንደ ሰው አትቆጠርም። ከመጤፍ የሚቆጥራት የለም። እኛም ዛሬ በሀገር ውስጥ በሰላም መኖር ካልቻልን፣ ካልተከባበርን መጨረሻው በተለያየ ምክንያት ስደት ከሆነ ጣፈንታችን የፈለገ በሰው ሀገር ብንኖር መጥረጊያ ይዘን እንቆዝማታለን እንጂ የተሻለ ነገር የሚመጣ የለም እያለ ነው ያለው። ካልተባበርን ተከባብረን መኖር ካልቻልን ሌላው በስደት ላይ ሄደን እንኳን በሰው ሀገር እንኳን ቁጥራችን ቢበዛ እንኳን ምንም አናመጣም፣ እንደ ተራ ተንቀን እንኖራለን እያለ ነው ያለው። ይህንን ነው የሚናገረው ቴዲ። ምናልባት የገባው ይገባዋል፣ ያልገባው አልገባውም። እንግዲህ ምንም ማድረግ አይቻልም። ትልቁ መልእክት ግን የሰና ከተማ ላይ የሚገኙት እኔን የምትመስለው መሬማ እና ዘሮቿ ምንም አቅም የላቸውም። ኢቭን እንኳን በጠራት እንኳን አንድ ዝርያ ሆነን እንኳን ልትሰማኝ አልቻለችም። እንደዚህ እንራራቃለን ነው የሚለው ዛሬ ካልተቀራረበን። በአጠቃላይ እንግዲህ የመሬማ ሐሳብ ይሄን ይመስላል። እስቲ እናንተ ደግሞ እዚህ ጋር እንዲህ ነው፣ ይሄ ነው፣ እዚህ ጋር ልክ አይደለም፣ እዛ ጋር እንዲህ ቢጨመርበት የምትለውን ሐሳብ አስቀምጡት። ሐሳብ ለመቀበል ዝግጁ ነን። ከኛ ጋር ስለቆያችሁ እናመሰግናለን። ሰብስክራይብ፣ ሼር፣ ላይክ በማድረግ በቤተሰብ ሆናችሁ ከአፍሪታ መልቲሚዲያ ጋር እንድትቆዩ ግብዣችን እናቀርባለን። ቸርን ሰንብት።